ባትሽ ልጅ ናት። ሲስተር ብቻ አይደለችም። አሁን እነግርሻለሁ ወንድሞቼ ሁላ ናቸው የተጨመሩት። እና ቆይ ልንገርሽ መጀመሪያ። አይዞሽ ውሃ ጠጪ በእናትሽ ተረጋግሽ ማሬ። ማለት እኔ ቪዲዮዎችን ብታያቸው የሚያውቁኝም ሰው አሉ። በቃ 1 አመት ሙሉ እየቆሰልኩ ነው። ልጄ ቪዲዮ ብታያት ኩርትም ብላ በዚህ እድሜ አለኝ የምለው አንድ ልጄ ብቻ ናት። ዱባይ ሰርቼ ቤት የፈርሷል፣ ሱቅ ሰራ ነበር፣ ሁሉም ያቀኛል። ገባሽ? ግን ያው አንዳንድ ጊዜ ትወድቂያለሽ፣ ከፍት ያለሽ እና በቃ ያንን ሁሉ ራስቼ እንደገና ለመነሳት ነው የመጣሁት። ግን በቃ አንዳንድ ቤተሰብ እንደዚህ አይነት ቤተሰብ አለኝ ከምትይ ወፍ ዘራሽ ተብሎ መሰደብ ራሱ ትልቅ ነገር ነው ለእኔ ማለት ነው። እና ልጨርስልሽ። ከዛ እንዴት ትሆኛለሽ? አሁን እንዴት ነው እስኪ በስንት አስበሽ ነው ምናምን ስራት ደሞዜን የ1 አመት ደሞዝ በ5 እንኳን ብታስቢ ስንት ይሆናል አለች። 60 ሺህ ያልኳት አውዬ ልጅን ኢንሳይ ነው የምልሽ። ምንም አላልኳትም። እሺ 60 ሺህ ነው የምትፈልጊው ወይ ስልክልሻለሁ። እሷ ያለችኝን የላኩትን ብር ደረሰኝ ልክልሻለሁ። ከፈለግሽም የሚያቅሰውም ደግሞ ያንቺን ካላገኘው አካውንትሽን በውስጥ በሌላ ሰው ልክልሻለሁ። እሺ ብዬ በሌላ ሰው ይሄ በቲክቶክ የምታቀኝ አንድ መልካም ሴት ነበረች። በልጄ ምክንያት በጣም እንደኔ ጥብስ ያለች ልጆች ስላሏት አዘነችልኝና እኔ እስኪ ምንድን ነው የማግዝሽ ምናምን ስትል በቃ ልጄ ጋር ያለውን እንደዚህ ነው ብዬ ነገርኳት። ከዛ አሁን 60 ሺህ ብር በላኛለች። የቤት ክራይ 3 ሺህ ብር ይቀርብሻል አለችኝ። አሁን ያለንበትን እኔ የቤት ክራይ የምከፍለው የ3 ወር አንዴ የ4 ወር ነው። ገባሽ? እዳም ስለምከፍል እዚህ ጋርም አለብኝ፣ ኢትዮጵያም እንዳልኩሽ አለብኝ። ስለዚህ በቃ አሁን 60 ሺህ ብሩን እኔ እልክልሻለሁኝ። ሰክሰስን ፎሎ እያደረጋችሁ ሁላችሁም ሞዴሬተሮች ጻፉ፣ ኮመንት ላይ ጻፉ። ሰክሰስን ፎሎ አድርጉ እያላችሁ ጻፉ። ሞዴሬተሮች ኮመንት ላይ ኮመንቱን አይተው ፎሎ እንዲያደርጉ። ከታች ያለው የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የድርጅቱ አካውንት ነው። በኢትዮጵያ 2000 ብር እጣ ቆርጣችሁ የቤት ባለቤት እንድትሆኑ ሰክሰስን ሁላችሁም ፎሎ አድርጉ። ይቅርታ ትዕግስት ቀጥይ። ቶሪ ስላቋርጥ ችግር የለውም። እሺ ከዛ ያንን ብር ለጓደኛ ይላኩላት። ማታ ከሲስተር ጋር ታስማምተናል። በቃ እሺ እንደዛ ከሆነ ችግር የለውም። ከፈለግሽ ራሱ ከዚህ ብር ሌላም ከፈለግሽ እኔ ልስራና እሰጥሻለሁ። የዚህ ወር ደሞዜ ይሄ ነው። በቃ ይሄንን ሙሉ ልክልሻለሁኝ። ስለዚህ ነገ ሲመጡ ልጅቷንና እቃውን እዛው ግቢ ውስጥ እያለ ከዋሻው ሰው ሀገር ነው ያለሁት ልጄን አያሳየኝ። የእውነት ነው የምልሽ። ከዛ ትራንስፈር ልክ እንዳረጉልሽ ልጄን ልቀቂያት አልኳት። ለምን ከዛ በፊት ልጄን እንደመያዣ ተጠቀምሽ ማለት ነው ስላት፣ ያው በይው እንዴ ያንቺን ልጅ አይደል እንዴ ያስኩት ምናምን ስትለኝ በቃ አመመኝ። በቃ ለእናትሽ ልጅ ሰጥተሽ እንደዚህ ከሆነ እኔ ስጀምር ባዳ ነው የሚሻለኝ። አንዳንዴ እዚህ በፊትም ሳውዲ መጥቼ ወንድሜ ብሬን ወስዶብኝ እንደዚህ ተከራክሬ ነው ብሬን ያገኘሁት።